ዋንስ አጌን ዛሬም በጠዋት ባይብሌን እያነበብኩ ወደ ናዝሬት ስለመመለስ ያወራል። እንግዲህ የፈጣሪያችን ፈቃድ ሆኖ ሄሮድ አለፈ እና ዮሴፍም ወደ የእስራኤል ምድር እንዲመለስ መመለስ እንደሚችል መረዳት ቻለ። ይህም ከሆነ በኋላ ልጁን እና እናትየው ልጅና እናትን ይዞ ወደ ምድረ እስራኤል ሄደ። ግን ይላል በዛ ሆኖ አርክለስ በጁዲያ መንገሱን በበፊቱ በአባቱ በሄሮድ ፋንታ አርክለስ እንደነገሰ ሰማ እና ወደዛ መሄድንም ፈራው። ምክንያቱም ወደዛ መሄድ አልፈለገም። በዚህ ምክንያት ወደ ገሊላ ሄደ። በዛም ናዝሬት በሚባል ከተማ ተቀመጠ ይላል። ምንድነው እኔ ባይብል ሳነብ ሁል ጊዜ ለራሴ የምነግረው ነገር ይህ ነገር ተረት አይደለም። ይህ ነገር ተረት አይደለም። አጫጭር ታሪኮች አይደሉም። የሚነገረው ነገር ከድነቴ ጋር ከድነታችን ጋር ግንኙነት ያለው ነው። በቀጥታ መልእክቱ ከዛ ጋር የተያያዘ ነው እንጂ ተረት አይደለም የሚል መልእክት ሁል ጊዜ ለራሴ ነግረዋለሁ። አሁን የተባለው ምንድነው? ምን ይጠቅማል? ይኸው ምንድነው የተደረገውን ነገር ሙሉ በሙሉ ከመረዳት የሚጠቅም ነው። ከመረዳት የሚመነጭ ትርጉምና ጥቅም ነው ያለው። ጠቅላላ ሂደቱ ከላይ እንደተረዳ ነው። በሄሮድ ጊዜ ወይም በፈጣሪ በፈቀደው ጊዜ እንዲሆነ ማለት ነው ንግግሩ። የክርስቶስ ተከታዮች ስፒሪቹዋል ውግዘት ሆነ፣ ተወገዙ፣ ውግዘት ደረሰባቸው ማለት በራማላ ሐዘን ሆነ፣ ልጆችን ተሳደዱ ማለት የፈጣሪ ልጆች የክርስቶስን ያሉ ማለት ነው። ከዛ በኋላ በኢጅፕት ሄዶ ኖረ። በኢጅፕትም ከቆየ በኋላ የሄሮድ ዘመን አልፏል ተመለስ የሚል መልእክት ደረሰው። እዛው ደግሞ አርክለስ ነው በሄሮድ ቦታ የገባው የተተካው። ስለዚህ ተመልሶ ነው ወደዛ ሂድ የሚል ደረሰው። ወደ ገሊላ ሄዶ በናዝሬት ተቀመጠ ይላል። ናዝሬት የሚለው ነገር አሁንም ርቱዕ መሆን ማለት ነው። በህዝቦቹን ያድናል በሚል የተነገረለት ነው ክርስቶስ እና አሁንም ርቱዕ ነው። በሚያምኑት፣ በሚወዱት፣ በሚከተሉት ዙሪያ ርቱዕ መሆኑን የሚያሳይ ነው። በናዝሬት መሆን ማለት በርቱዕነት መሆን ማለት ነው። መርታት ማለት ነው። ያ የሚወዱትን ለሚወዱት አሁንም ርቱዕ ነው፣ ተወዳጅ ነው ማለት ነው። በሄሮድ በጊዜው የክርስቶስ ውልደትን ወርሽፕ ሊያደርጉ ሲገባ፣ የክርስቶስ ውልደትን በደስታ ሊቀበሉ ሲገባ ማጃይ ወይም የህጉ የስርዓቱ አጥባቂዎች፣ የህጉ የስርዓቱ አስከባሪዎች ይዘው የሄዱት የስላሴን መስዋዕት ነው። ያ ማለት ፉሊ ክርስቶስን ዌልካም አላሉትም ማለት ነው። በዚህ ምክንያት ቀጥሎ የመጣው ንጉስ ነገሰ ይላል። አርክለስ አሁንም በሲንፉል በኃጢአተኝነት መሆን ማለት ነው። አርክለስ ማለት የሰውየው ስም የነገስታቱ ስም የሁኔታዎች መገለጫ ነው እንጂ የግለሰቦች ይሄ ነገር ሁሉ የሚደረገው ስፒሪቹዋሊ ነው፣ ፊዚካሊ አይደለም። ከኢጅፕት ወደ ምድረ እስራኤል ሄደ። ከምድረ እስራኤል እዛ አርክለስ ነግሷል። ተው ብሎ መለሰው።
በገሊላ በናዝሬት ሄዶ ተቀመጠ። ይሄ ሁሉ አክቹዋሊ ፊዚካሊ እየተራመደ እየሄደ የሆነ ነገር የለም። ይሄ አይነት ትርጓሜ የመስዋዕት አቀራረብን አለመረዳት ያስከትላል። የመስዋዕት አቀራረብን አለመረዳት የመጀመሪያው ቀላሉ ኢፌክቱ ጸሎታችን በአግባቡ ወደ ፈጣሪ እንዳይሰማ ያደርጋል። አንዳንድ ሰዎች ክርስቶስን ፈረንጅ ጎረምሳ ፈረንጅ ነው ብለው የተረጎሙም ነበሩ። እንደ ክርክር አይ ጥቁርም ቢሆን ያለም ነበረ። ከዛ ዋንስ ደግሞ ፈረንጅ ነው ብለው ከተረጎሙ አይ የኛ ዘር ነው ሁሉ ማለትም መጥቶ ነበር። ስለዚህ በስህተት ነገሮችን መተርጎም ፉሊ ሚስሊዲንግ ወደሆነ እንትን ይመራል። በአግባቡ መተርጎም አለበት። ይሄ የስፒሪቹዋሊቲ መጽሐፍ ነው። ይሄ ስፒሪቹዋሊቲ ጉዳይን ነው የሚያወራው። አለበለዚያ በጣም ኢንክሬዲብል የሆነ ኮንክሉዥን በጣም በቃ ተሰምቶ ማያቅ ያደርጋል። ፕሮብሌሙ ምንድን ነው? በዋነኝነት የተሳሳተ የስፒሪቹዋሊቲ መረዳትን ከማስከተሉ ባሻገር ልመናችን ከፈጣሪያችን ጋር እንዳይሰማ የማድረግ ኢፌክት ይኖረዋል። በአንዳንድ ሃይማኖቶች የኦልድ ቴስትመንት ሃይማኖት ለምሳሌ በኦርቶዶክስ ይሄንን ነገር በአግባቡ መረዳት ያለባቸው መስዋዕቱን የሚያቀርቡት ቀሳውስቱና ኤልደርስ ናቸው። ተከታዩ ብዙም አይደለም። እሱ በነፍስ አባት የሚወከል ስለሆነ በፈጣሪ ፊት መስዋዕት ያደርጋል ተብሎ አይታሰብም። እንደ ፕሮቴስታንት ክርስቲያን ክርስቶስን በቀጥታ የምንከተል ግን ከፈጣሪያችን ጋር ያለን ግንኙነት የጠራ መሆን አለበት። ምክንያቱም እንዲህ ያለ ሮል የሚጫወት ለኛ የለም። ምክንያቱም በእኔና በእናንተ መካከል በአብና በእናንተ መካከል ሌላ ሰው የለም፣ እኔ ብቻ ነኝ ያለሁት ብሏል ክርስቶስ። እኛ የነፍስ አባት የንስሐ አባት የለንም። በሌላ አሁን በካቶሊክ አለ። ያ ማለት ምንድን ነው? መስዋዕቱን በአግባቡ መረዳት እሱ ይፈጽምልናል ማለት ነው። በፕሮቴስታንት ግን እንደዚህ ያለ ነገር የለም። በዚህ ምክንያት እያንዳንዱን መልእክት መረዳት ያስፈልጋል። ይሄ ሁኔታ የተካሄደው ስፒሪቹዋሊ ነው እንጂ ፊዚካሊ አይደለም። ስፒሪቹዋል ጉዳይ ነው የምናወራው። ተነሳ አሰበ ማለት ነው። ወደ እስራኤል በሕጉ ተገዝቶ በሕጉ ቤት ኖረ አደገ ክርስቶስ። ይህም ሲሆን ዮሴፍ የሕጉ ተከታይ ነው። አሁን ወደ እስራኤል ልሂድ ብሎ ሲያስብ በዛ አሁንም በእርኩሰት ነው ያለው። ምክንያቱም ክርስቶስን ዌልካም አላሉም ማጃ የሕጉ አስከባሪዎች። ለጊዜው በገሊላ ቆይ ምን ማለት ነው? በገሊላ መቆየት ማለት የመጣለትን መልእክት እሺ ብሎ መቀበል ማለት ነው። ገሊላ ገ የሚለው ፊደል ታዛዥነት ያሳያል። በገሊላ ቆይ ሲባል እሺ አለና በናዝሬት ተቀመጠ ይላል። ግን ያለው በናዝሬት ነው። አሁንም ርቱዕ ነው። ያንን ማለት ነው ለተከታዮቹ አሁንም ርቱዕ ነው። በዚህ ሁኔታ በናዝሬት በገሊላ ተቀመጠ፣ በዛ ቆየ ይላል። ከዛ በኋላ ወደ መጥምቆ የሚሄደው ርዕስ ይጀምራል።